በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት ልጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ እስከዚች ሰዓት ሰነበታችሁ? አሜን። እንደ በደላችንና እንደ ኃጢአታችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚች ሰዓት ላደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተከበረና የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር መልካምና እንደ እግዚአብሔር በጎ ፈቃድ የዛሬው ትምህርታችን የሚሆነው ከአብይ ጾም ሳምንታት ሰባተኛው ሳምንት ኒቆዲሞስ የሚል ይሆናል። ከዚህ በፊት የተማርነውን ትምህርት ምናልባት ያልደረሰባችሁ ሰዎች ልትኖሩ ስለምትችሉ ገብርኄር የሚል ነበረ። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። ታሪኩም እንዲህ ነው። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለውን በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታዬ 5 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ 5 አትርፌአለሁ ብሎ ለጌታው አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም ወጥቶ ወርዶ ሰርቶ አትርፎ 4 አድርጎ አቀረበ። እርሱንም ጌታው አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ሰው ግን ወስዶ ቀበራት። ጌታው በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ እንደሆንክ አውቃለሁ። ስለዚህ ፈራሁና የሰጠኸኝን መክሊት ቀበርኳት፣ እነሆ መክሊትህ ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። ጌታውም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ እሰጠው ነበር። ይህን ክፉ እና ሐኬተኛ ባሪያ መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ክርስቲያን ዋጋ አለው። በፈጣሪው ዘንድ መልካም፣ በጎ፣ ታማኝ ባሪያ ተብሎ ይሸለማል። ቢያተርፍ ደግሞ ሰነፍ ባሪያ ወይም አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ እና በሌላው ደግሞ መክሊታቸው ወይም ጸጋቸው የሚቀሩ ደግሞ ብዙዎች ናቸው። ስለዚህ እኛ ክርስቲያኖች በታማኝነት መልካም ስራ ከሰራን ማለትም በፍቅር ከኖርን፣ ከጸለይን፣ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ከተቀበልን ሽልማት እንደሚጠብቀን፣ ክፉ ከሰራን ደግሞ እንደምንኮነን በማቴዎስ ወንጌል ምዕራፍ 25 ቁጥር 33 በስፋት ይነግረናል። መክሊትን ወይም ጸጋን መቅበር ስንፍና መሆኑን ተገንዝበን በቻልነውን መጠን ለማትረፍ በትጋትና ታማኝ አገልጋይ መሆን እንደሚገባን ከገብርኄር ታሪክ እንማራለን። እንግዲህ ወደ ርዕሳችን ስንመለስ በዛሬው የምንመለከተው ከአብይ ጾም ሳምንታት ሰባተኛው ሳምንት ኒቆዲሞስ የሚል ይሆናል። ሰባተኛው የአብይ ጾም ሳምንት ኒቆዲሞስ የሚል
የሚል ስያሜ ያለው ሲሆን የስያሜው መነሻም በዮሐንስ ወንጌል ምዕራፍ 3 የተጻፈው ኒቆዲሞስ የተባለውን የአይሁድ አለቃ ታሪክ ነው። ኒቆዲሞስ በሶስት መንገድ ማለትም በስልጣን፣ በእውቀትና በሀብት የአይሁድ አለቃ ነበር። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በሚያስተምር ጊዜ በእውቀት፣ በስልጣን፣ በሀብት የተሳካለት ታላቅ ሰው ነበረ። ሰው ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረውም እውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን ሶስቱም አንድ ላይ አጣምሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ግን እነዚህ ነገሮች በእርሱ ላይ እያሉ ጎደለነት ይሰማው ነበር። እነዚህ ነገሮች በማቴዎስ ወንጌል ምዕራፍ 16 ቁጥር 25 እንደተጻፈው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ተብሎ እንደተጻፈ የሥጋን ጥያቄ መለሱ እንጂ የነፍስን ጉዳይ ጭራሽ አላዩቱምና። ስለዚህ ታላቁ መሪ ኒቆዲሞስ የነፍስ ጥያቄ ሳይመለስ እንቅልፍ መተኛት አያስፈልግም በማለት በሌሊት ሰው እፎይ ብሎ በሚያርፍበት ሰዓት ድካም ሳይገድበው፣ እውቀቱ ሳይገታው፣ ስልጣኑ ወደ ኋላ ሳይጎትተው መንፈሳዊ ነገር ፍለጋ በአስቸጋሪው ሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ገሰገሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 22 እንደተጻፈው እንዲህ አለው፣ ሁለተኛ ልደት ያስፈልግሃል። ዳግመኛ ካልተወለድክ የእግዚአብሔርን መንግሥት መውረስ አትችልም አለው። ይህ ቃል ለኒቆዲሞስ ግራ ያጋባ ቃል ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለኒቆዲሞስ ሊገባው በሚቻል ምሳሌ መስሎ አስተማረው። እርሱም ተረዳው። ኒቆዲሞስ ፈሪሳውያን ማመን ባልቻሉበት በዚያን ዘመን ጆሮውን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎችን እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን ራሱን ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያንን ኅብረት ጥሎ ሐዋርያትን መስሎ ጌታውን አግኝቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ቅድስት ነፍሱን ከቅዱስ ሥጋውን በለየባት በዚያች አስጨናቂ ሰዓት ሐዋርያትን በተበተኑበት፣ አይሁድ በሰለጠኑበት በዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ገንዞ የቀበረ እሱን የደረሰው ለኔም ይደርስብኛል ሳይል በድፍረት ከእግረ መስቀሉ የተገኘ ሰው ነው። ስለዚህም ሰባተኛው የዐቢይ ጾም ሳምንት በእርሱ ስም ተሰይመዋል። በዚህ ዘመን ላሉ ለመንፈሳዊ ነገር ጊዜ የለንም፣ ሰዓት ያጥረናል ለሚሉ መንፈሳዊ ነገር ለጠፋባቸው ባለስልጣናት፣ ባለ ዕውቀት፣ ባለ ሀብት ሰዎች ታላቅ አርአያና ምሳሌ የሆነ ታላቅ ሰው ነው። ስለዚህ የዚህ ሰው ሕይወት ለሁላችን አስተማሪ ስለሆነ አባቶቻችን ክብር ይግባቸውና በዚህ የዐቢይ ጾም ሰባተኛው ሳምንት እንድናስበው ሥርዓት ሰርተውልናል። በቀጣይ ሳምንት ሆሳዕና በተሰኘ ቪዲዮ እስከምንገናኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን የበረከት፣ የሰላም፣ የፍቅር ያድርግልን። ይህ ቪዲዮ ለሌሎችም እንዲደርስ ላይክ፣ ሼር በማድረግ ወደ ክርስቲያን ወገኖቻችን እናድርሰው። እናንተም ቀጣይን ቪዲዮ ሲለቀቅ እንዲደርሳችሁ ሰብስክራይብ በማድረግ ደወሉን ኦን በማድረግ የሚለቀቀውን ቪዲዮ ወደ እናንተ ይደርሳል ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።